ነው እንደው ዝም ብለን ስናየው የተቀየረ ነገር የለም ብራዘር። እንደው መርከም ነው አንተም ደከምክ ስራን እየተውክ። ስለዚህ እኔ አሁን ማን ነው እንድሪስ ጋር ትልቅ መረጃ ያለ ይመስለኛል። ትናንትና ሲያወራ ሰምቼዋለሁኝ። እናንተ ወጣችሁና እኔ ጋር መረጃዎች አሉ። እነዛን መረጃዎች ደግሞ እዚህ ላይቭ ላይ አውጥቼ አላሳይም። በውስጥ ማውራት ካለብን በውስጥ አውርተን ይለቅ ነው ያልኩት። ስለዚህ ለምን እዚህ ባወጣን መረጃ እዚህ ጋር መረጃ የሰጡ ሰዎች ጉዳት ይደርስባቸዋል፣ ለእነሱ እጠነቀቃለሁ የሚል ወሬ ስለሰማው እንደጀመራችሁ እንዳጀማመራችሁ እንድሪስ ጋር አንተና እሱ ትናንትና የሆነ ሰጣ ገባለች። እሱን ተወት አድርጋችሁ ለልጅቱ ከታሰበ ወደ መፍትሄው ብንሄድ ምን አለ? እንደ ውስጥ ለውስጥ አውርታችሁ ማለት ነው። አንተና እሱ እንዳጀማመራችሁ ማለት ነው። ያው ያለውን ነገር ለመግደል ከተፈለገ መረጃ አለ ብሏል 100%። በቃ እሱ ያንን አግኝታችሁ የምትወጣበትን መንገድ ብታወሩ ምን ችግር አለው? ወንድም አለ። አሁን እኔ ልጅቷን ማጉል እንደዚህ እየተወራ ሁልጊዜ ያልሆነ አደጋ ላይ ነው የምትወርቀው ብዬ ነው የማስበው በአሁኑ ሰዓት ማለት ነው። እኔ እኮ በመጀመሪያ ሰጣ ገብ የገባንበት ምንም ምክንያት የለውም። ገብተዋል። አንድ ሰው ያላወራውን አድርጌያለሁ ማለት ነውር ነው። ወንድ ልጅ ለእኔ የሰጠኝ መረጃ የለም። መረጃ እኔ የሰጠሁት ይላል። ቪዲዮ ደረሰኝ። ለእኔ የሰጠኝ መረጃ የለም። ችግር የለም። የእኔና የእሱ ሰጣ ገብ ወይም ደግሞ ሁሉም ይቅር። እኔ አሁንም እሱ አንደኛ እኛ እያደረግን ያለ ነው። እስካሁን በሶስተኛ አካል ነው አይደለ? ልጅቱ መኖሯን እያረጋገጥን ያለ ነው። በሶስተኛ አካል ነው። በሶስተኛ አካል እሱ ደግሞ ቪዲዮ ካለው ቁጥር ያለው ግሩፕ ቢሰር በውስጥ የሚወራ ከሆነ እኔ አለወሰንን ዝግጁ ነኝ እኮ። በጣም ደክሞኛ እኔ በነገራችን ላይ ዝም ብሎ መረጃ ላይ ብቻ ምን ያደርጋል? መረጃ ታለው በውስጥ ከሆነ የሚባለው እንሂድ ጉርባ ስሮ ይጥራን እያልን አይደል እንዴ? እኛም እሱን ቤት ከሆነ እሱ ቤት እንሂድ፣ ችግር የለብንም። ንገሩት እኮ እኔ ምንም ያ አለኝ አለ። ይኸውልህ አለኝ አለ። አሁን እሱ ቤቱ ራሱ ያለችበት ቪዲዮ አለኝ፣ ያለችበት ቤቱ ራሱ ቪዲዮ አለኝ እያልኩኝ የሚሰማኝ አጣሁ ነው ያለው። ምንድን ነው የሚፈልገው አለ። ትናንት ሲጮህ ሰምቻለሁ። በጣም ተጣጣ እኔ እንደውም እየተቆጣሁት ነበር። እኛ እኮ ምንም ችግር የለብንም እኮ ታዲያ ካለች። ይኸውልህ አሁን ለምሳሌ የጅዳው ደላላ እኔ ላይ ደውሎ እኔ በአካል ሄጄ ሙታለች ነው እያሉኝ ያለው። እስካሁን በአካል ሄጄ ሞቷንም ሆነ መኖሯንም አሳውቃለሁ ኋላ አይደለም ይሄው አለች ብለን ቪዲዮ እንላክለት ለልጁ እውነተኛም እንዲሆን ደላላው። እሱ እኮ የሚለው ቤቱን አውቀዋለሁ እኔ ደግሜ ያልናገረውን ጎበዝ የማይሆን ነው። አሁንም እሱ ካለ ችግር የለም ወላሂ። አሁን ወይ እሱ ቤት ይክፈት ይክፈት። አንድ ጊዜ መረጃው ካለው ዲንበራ የሚሰሩ የኛ ልጆች ይላክላቸውና ይሄዱና ይዩት። በቃ ይሄ ማወናበር ካልሆነ በቀር እንጂ መረጃ ካለው አንድ ጊዜ መረጃ ካለው ይሄ ማወና መጀመሪያ መረጃ ላይ እዛ ያሉ ሰዎች ቀርጸው ልከውልኛል ካላ እንደዚህ መረጃውን አውጥቶታል ራሱ። ምን አለ ከዚህ በላይ እንዴ? ላይ በላይ ገብቶ እዛ ያሉ ሰዎች መረጃውን አውጥተው ሰጥተውኛል ብሎ ከተናገረ መረጃው ወጥቷል ማለት እኮ ነው። ስማቸውን አልጠቀሰም እንጂ እዛ ያሉትን ሰዎች ተናግሯል። እነ ከሌ ሰጡኝ ማለት ብቻ ነው እንጂ የቀረው እነሱ ጋር ያሉ ሩካቦች መረጃውን ሰጠኝ ብሎ ራሱ አውርቷል አይደል? ምንድን ነው ካሁን በኋላ የሚጠበቀው? አውርቷል እኮ። ስለዚህ መደረግ ያለበት ጎበዝ መደረግ ያለበት እንስማማ። እሱም ከፍቶ ይሁን በውስጥም ከሆነ ስልክ ትላንት ደውዬለታለሁ። እንገናኝና አንደኛ ልጅቱ ለመኖሯ ሙሉ እርግጠኛ እስከ ሞታችን ድረስ እንድንታገል ቪዲዮ ልኮ እኛ እኮ በሶስተኛ ወገን ነው እየታገልን ያለ ነው። በሶስተኛ ወገን ሶስተኛ ወገን አለች ባለን ነው እኮ እንደዚህ እያደረግን ያለ ነው። አለች ካለ ግን ቪዲዮ ባይናችን ካየን እስከምንሞት ድረስ አስፈላጊ የሆነው መስዋዕት ሁሉ እንከፍላለን። ቪዲዮውን ካየን እኛ እኮ አሁን ሰው ጠበቅ አድርጎ እንኳ ቢይዘን ሶስተኛ ወገን አለች በሚል ስለሆነ እየታገልን ያለ ነው። ምን እንለዋለን? ይሄ ቪዲዮ ካለው በጣም ጥሩ ነው፣ ጥሩ መረጃ አለው ማለት ነው። ይግባና ያሳየን። በቃ ከሶስተኛ ወገን ወደ አንድ ወገን በአይናችን አይተናታል እንላለን እስከ መጨረሻው። ሁሉም ሰው ደግሞ ቪዲዮ ካልታየ የእሷ ቪዲዮ በእናንተ ጋር አንቆም የሚያለ አካል አለ። በጣም ትልልቅ ተጽዕኖ ፈጣሪዎች በሶስተኛ ወገን አንመጣም ያሉን ልጆች ሰዎች አሉ።
በሶስተኛ ወገን አንመጣም። የእሷ ቪዲዮ በአይናችን ካየን ግን አስፈላጊውን ሁሉ እናደርጋለን ያለ አካል አለ። እነሱም ተጎናችን እንዲቆሙ ይንጣ፣ ቪዲዮውን ያሳየን በውስጥ። ከዛ በኋላ በእሱ ቤትም ከሆነ ምንም ችግር የለም። እሱ ቤትም እንውጣለን፣ እነዳለን። የትም ቦታ ይሁን ከተባለ እነዳለን። ዋናው የእሷ የልጅቱ ብቻና የልጅቱ ብቻ ነው። ገባችሁ? እኛ እኮ ምንም ሙካላፍ አልገባንም። ምንም የከለፍነው ነገር የለም። ለሁሉም ዝግጁ ነን። እንዳውም እንደርስ ማሩ ቪዲዮ አለ ካለ ከሶስተኛ ወገን በአይናችን አይተናል ብለን ማረጋገጫ ደላላውንም የጅዳውንም እሱም ላይ ተጽዕኖ ለመፍጠር እዛም ላይ ተጽዕኖ ለመፍጠር በሶስተኛ ወገን አንመጣም ከእናንተ ጋር ያሉም ሰዎች ተኛ ጎን እንዲቆሙ እናደርጋለን። በቃ ይሄ በጣም ጥሩ ነው። ካለው ግን ይምጣ። በአፍ ብቻ አይደለም፣ በውስጥ ይላክልን። እነ ቪዲዮውን እኔ እምቢ ካለ ለእኔ ለነ ብሬክስ ይላክ፣ ለሚኪ አማራው ይላክ፣ ለነ መሲ ብርጅስቶን ይላክላቸው። ቪዲዮውን ይዩ፣ እነሱም በልበ ሙሉነት እንዲታገሉ። አሁን እኮ እኛ በሶስተኛ ወገን ነው እየታገልን ያለ ነው። ሶስተኛ ወገን አይቻታለሁ ባለን አለን ካለ ይምጣ። ትክክል እኮ ነው። አቡፋ ነው ያንተ እኮ ይኸውልህ፣ በሶስተኛም ወገን ሆነ በአራተኛ በአምስተኛ ያንተ ትግል እኮ ከመጀመሪያው እስከ መጨረሻው ትክክል ነው። አሁን ሶስተኛ ወገን አልገባም የልጅቱ መፍትሄ ታገኝ እመጣለሁ የሚለው ወደ መፍትሄ ተተገባ ምን ሊሰራ ይመጣል? ለእሱ አጀንዳ መሰቢያ ነው እንደሚመጣው ትግሉ አሁን በቃ መምጣት ያለበት ሰው አሁን ይጣበቃ። ብዙ ተጽዕኖ ፈጣሪዎች በአይናችን ቪዲዮውን ታላየን አንመጣም ያሉ አሉ። ገባ አይደለ? በአይናቸው ቪዲዮውን ካዩ ያግዙናል። ይሄን ለማድረግ ደግሞ እንድርስ ማሩ ያደረገው ቪዲዮ ካለ በውስጥ ይንገርን። በውስጥ በቃ ምንም አንልም። በውስጥ ቁጥር ያለው ግሩፕ አስሮ እውነተኛ ሰው ቢሆን እኮ የኔ ቁጥር አለው ግሩፕ ስር አድርጎ ንቶሎ ይሄው መረጃ እንዳታወጡ ይሄ ነው። ከዚህ በኋላ አይታችኋል። በእኔ በምልባችሁ ይሻላል በሚለው መንገድ እንታገል ብለን ወላሂ ለአዚም እንድርስ ማሩን ተከተል እንሄዳለን። እሱ ግን ላይቭ ላይ ወጥቶ ነው የሚያወራው። በውስጥ ትደውለት አያነሳም። በአሁን ቅድም ደወልኩለት አያነሳም። በመስመር ላይቭ ላይ መጥቶ ብቻ ነው መረጃው አለኝ ቪዲዮ አለኝ የሚለው። ጎበዝ እንዴት ነው ነገሩ? እኛ ትላንትና በደላላው ላይ እርምጃ መወሰድ አለበት ብለው ወስነን ከወጣም በኋላ ሌላ ሀሳብ ይዘው መጡ። እኛ እኮ ምንም ጥፋት የለብንም። አሁንም ጥሩት ወይም ደግሞ ቤቱን ይክፈትና እንሄድ ቤቱ በቃ የሆነ ከስራ ወጥቼ በቃ ለዚሁ ጉዳይ ተቀምጫለሁ። ይሄ የስራ አካውንት ነው። ሰይዳሲን የሚሉም ፎሎ አድርጉት። ልብስ የምትፈልጉ ሰይዳሲን ዘመናዊ አልባሳት የሚለው ፕሮፋይል ስር ስልክ ቁጥር አለ። በዛ ልጆች አሉ፣ እዘዙ። ለጊዜው እኔ እዚህ ስለሆንኩ ማለት ነው። ገባችሁ አይደለ? እዚህ ድረስ ነው የመጣ ነው። ስራችንን ትተን ለምን ነው? ሀቅን ለማውጣት ጀምረነዋል። ወደ ኋላ እንልም ለማለት ሲምጣ እንድርስ ማሩ አምጡት። እውነት ይውጣ። ቪዲዮ ይላክል። ሄሎ 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 አቤት። እሺ እንድሪስ እዚህ መምጣት የሚችል ከሆነ ሸር አድርጉለትኝ እስኪ ልጆች ሁላችሁ፣ ወይም የምታውቁታላችሁ ደውሉለት ብያለሁ። ሚኪ ስልኩ አያነሳም። ተኝቶ ይሁን እንዴት እንደሆነ እየደወልኩለት ነበር፣ ግን ስልኩን አያነሳም። ይኸውልህ ነፍጠኛው ሁላችሁም ሚኪ እናንተ አሁን አገሩን አታውቁትም።
ይቅርታ እሱ የሚያወራው እንድሪስ ማሩ በሚያወራው አካሄድ ወረበል ከአባ ልጅቱ አትወጣ። ምን ልንገርህ የመን ላይ እስከ አፍንጫው የታጠቀ ኃይል ልጅቱን በከበባ አድርጎ እናውጣ ማለት ምን ማለት ነው? መሰራት ራሱ ካለበት በውስጥ ነው እንጂ መወራት ያለበት እነሱ ልጅቱ ወይውልህ መረጃ ለመሲ ራሱ ልኬላታለሁኝ እኔ ማለት ነው። ይሄ ወሬ እየተወራ ልጅቱን አሽሽተው ሌላ ሞዘኪ ነው ማን የሚባል ቦታ አንቀሳቅሰው ወስደዋታል። እዛው ልጅ ያለ ልጅ ምናምን እየነገረኝ እየጻፈልኝ ማለት ነው። የሚካሄደው ለሰያም የልጁ ፎቶ ልኬላታለሁ። ነፍጠኛው አንድ ጊዜ በእናትህ ነፍጠኛው ልቤን አሞኝ ነፍጠኛው አንድ ጊዜ እኔ ልቤን አሞኛል። በእናትህ አንድ ጊዜ ተረጋጋ። ይጨርስ ጊዜ እኛ አካሄዱን እንዴት እንደሆነ እናውቃለን። ተወደደም ተጠላም ምድር ላይ የሆነ እየተሰራ ያለ ነገር አለ። በዛ ካልሆነ በስተቀር የመን ላይ በጥይት ኃይል አስለቅቃለሁ የሚል ኃይል ካለ 10 ሺህ ሪያል እኛ አሰባስበን ለዛ ላስለቀቃት ሰው ለግሉ ለሚያስለቅቁት ለብቻ ለሚያስለቅቃት ሰው እስኪ እንሰጣለን ይሞክር። አንድ ሰው መስራት ከቻለ ደግሞ ሰርቶ ማንም ተቃወመው ማንም ምንም አለው ወንድነቱንም በተግባር ማሳየት ሲቻል እዚህ ሶሻል ሚዲያ ላይ መጥቶ ስልክ እዛ ጋር አሉ ጋር እያወራ አንዴ እዚህ አድርጌ አስከብቤ አውጣለሁ አላ እሱ እስከሚመለስ እኛ የሚመስለን እኮ እንደዛ አይደለም። ለምሳሌ በድርድር ገንዘብ ፈልገው ከሆነ ሌላ ሜትር ካላቸው ብለን ነው እንጂ በዛ መልኩማ እንደማይሆን ማንም ሰው ያውቀዋል። ማንኛውም ቢመጣ እናገሯል። ሰላም አደራችሁ ሚኪ ወንድሜ። እዛ ቦታ ላይ በትጥቅ አስከብቤ አስወጣታለሁ ማለት ዝም ብሎ ነው የሚቀመጡት። ከየመኒዎች ጋር በደንብ በተናበበ ሁኔታ ዙሪያቸውን በመሳሪያ ተጠርንፈው ምናምን ልጅቱ የምንፈልገው እኮ እኛ በሰላም እንድትወጣ እንጂ እዛ ተኩስ ተፈጥሮ በአንቺ ምክንያት ነው ተብለው ልጅቱ እንድትመታ ምናምን እኮ አይደለም እኛ የምንፈልገው። ይህ ነገር ደግሞ መወራት ያለበት ሶሻል ሚዲያ ላይ ላይቭ ላይ 5000 6000 ሰው ይዞ ስልክ እየተደዋወለ የሚያወራው ወሬ እየተሰማ አይደለም። በውስጥ ይጨርስ ከተባለ እኔ ራሱ በኢሞ ደውዬለታለሁ፣ አያነሳም፣ አይመልስም። ሰያው እና ነፍጠኛው እኔ ስልክ እንድሪስ ጋር እየደወልኩ ነው። ግሩፕ ላይ አስገብቼዋለሁ። 7 ሰው ነው ግሩፕ ላይ ያለው፣ ብዙ ሰው የለም። እሱም ለደህንነቱ የሚፈራ ከሆነ ግሩፑን ከፍቼ እየጠበቅኩ ነው። እንድሪስ ና በውስጥ አንተ በምፈልገው መልኩ እናስተናግድሃለን እና ችግር የለውም ወንድማችን። እዚህ ላይ ውዝግቡ ቲክታክ ላይ ውሃ ቢወቅጡት እንቦጭ ነው የሆነው ነገር እና በውስጥ ና። እኔ ከስርም ያሉትን ነገር አጣርቼ እየጠበቁ ነው ያሉት ዋናዎቹ። በቤተሰቡ በምናምን የሚባለውም ነገር አልቋል። ሁሉም ነገር መሬት ላይ ወርዷል እና ከቻልክ ና በውስጥ በቃ 7 ሰው ነው ሜምበር ያለው። የሚያስፈራ ነገር የለም። ና በውስጥ ና። ቴሌግራም ላይ በሁለቱም ስልክ ቁጥር ጆይን አድርጌ ያለው እንድሪስ እዛ ቴሌግራም ላይ ና በለው። ሰያውን ማስገባው እና እዛ ጋር ነው መሰራት ያለበት። እዚህ ለ10 ሺህ እኔንም ማስገባኝ ትክክለኛውን ቁጥርን ጻፍልኝ ሰያው። ትክክለኛው ቴሌግራም አለ አይደለ? ቴሌግራም ላይ ነፍጠኛው አንድ ጊዜ ቁጥሬን ያዝ ልስጥን ወንድሜ። እስኪ አንዴ እንደማመጥ በተረጋጋ። ቁጥሬን ያዝ ልስጥን። ታሪንና ሙኒትን አስገባቸው። ሰያው ናቸው። ቁጥሬን ያዝ ልስጥን። እኔ እልክለታለሁ ቴሌግራም ላይ እልክለታለሁ። አሁን እኔ እልክለታለሁ ቴሌግራም። በቃ የሳውዲውን ቁጥሬን ስጠው። የሳውዲውን ቁጥር ቴሌግራም ነው የምፈልገው። ቁጥር አለ የሳውዲን ያዝ ልስጥን ቁጥሬን። በቃ አሁን አይ ነፍጠኛው ብቻ ነው ግሩፕ ላይ ያለበት፣ ሌላ ሰው የለም። ነፍጠኛው ይልክልኝ። በቃ ነፍጠኛው በዋትሳፕ በሀይ በለኝ፣ አንተ በቴሌግራም እልክልሃለሁ። እና ወደ ተግባር እንግባ። ውሃ ቢረግጡትም ቦጭ ነው የሆነ ያለ ነገር እንትን ምናምን ልኬልሃለሁ። ዋትሳፕ ላይ ግባ፣ ማሳያ ዋትሳፕ ላይ ግባ። በየትኛው ቁጥር ላከው? የሳውዲ ቁጥር የድሮ በዱባው ነው የድሮ የሳውዲ ሌላ ሰው ነው የሚጠቀምበት ስላልከኝ ባለፈ ያንን ትቼ በሌላ በሳውዲ መጨረሻው 50 ቁጥር ግባ እና ይማ አሁን 50 ቁጥር ዛሬ ነው የላክልኝ። አዎ አሁን ቅድም ላይ እየጻፍኩልህ ነበረ። አሁን ሀይ ብያለሁ፣ ግባ ቴሌግራም እና በዛ ላከው የሳውዲውን። እኔ ድሮ አጥፍቼዋለሁ ያንን የበፊቱን ቁጥርህን
እንድሪስ የሚፈልጋቸው ሰዎችን እየመረጠን እናስገባለን። እንድሪስ አንተ የምትፈልገውን ሰው ሁሉንም መርጠን እናስገባለን። ይግቡ የምትላቸው ሰዎች መረጃህን ይዘህ ና። አንተ ትልቁ ገብቶኛል። እዚህ ቲክታክ ላይ ያሉ ግሪሳዎች ብዙዎቹ ለልጅቱን ጠቅማለን እያሉ እኛ ከእናንተ ጎንነን እያሉ ብዙ የሚያምታታ ነገር እያመጡ ብዙ ነገር እያጋለጥናቸው እየቦለክን እየጣልናቸው ነው። እዚህ ቲክታክ ላይ ያሉት አብዛኛዎቹ የልጁ ጋርዶች ናቸው። ልጁ ጅዳ ላይ ስራ ውስጥ ቁጭ ብሎ ጫቱን እየቃማራቂውን እየጠጣ ስለዚህ 15 ሰው ተሰብስቦ ጨርሰናል። ይሄን እዚህ ላይ አሁን የነፍተኛው ጨርሰናል። በውስጥ እናውራ። እዚህ ላይ ቲክታክ ላይ አሁን አወራን አላወራን ምንም ፋይዳ የለውም። ቲክታክ በውስጥ ና። እንድሪስ እባክህ ና በውስጥ ቴሌግራሙን ያህው አቡፋኖን ጆይን እናደርገዋለን። ተተጣላችሁም እናስታርቃቸዋለን እና ዋናው የልጅቷን ነፃ መውጣት ነው እኛ የምንፈልገው። እዚህ ጋር ማንም የበላይ የለም፣ ሁላችንም እኩል ነው። ይኸውልህ ወንድሜ አብዛኛው ሰው አሁን እዛም እየሄዱ የሚያሽቃብጡትን ሰዎች እያየሁ ነው። ያሽቃብጡ፣ እኛ ምን አገባን? ያሽቃብጡ ነፍጠኛው። እኛ ተግባር ላይ አንድ ጊዜ ጠቅለል ያለ መረጃ ለመናገር ነው ወንድሜ ሸዋው። እኛ እዛ ላይ እናወራለን ቴሌግራም ላይ ችግር የለውም። ጠቅለል ያለ መረጃ ለመናገር ነው። ምን አለ መሰላችሁ እንድሪስም የሚለፋው ሰያም የሚለፋው በተለይ ሰያ እየሄደበት ያለው አካሄድ ትክክለኛና ማንም ሰው ያላደረገውን ነው። መወራት ያለበት ነገር በውስጥ ነው መወራት ያለበት። የመን ጉልበተኞች ጋር እዚህ ጋር መጥቶ ፎክሮ አስገብባለሁ አስገድልሃለሁ ምናምን የሚባለው ነገር በልጅቱ ላይ እርምጃ ከማስወሰድ ውስጥ ሌላ ምንም የሚመጣው ነገር የለም። ስለዚህ እኛ መስራት ያለብንን ቴሌግራም ግሩፕ አለ እና እንድሪስ መደረግ ያለበትን ሰያም ይገባል። መደረግ ያለበትን ነገር መረጃ በደንብ ተቀያይረን መስራት እንችላለን። በጣም ቀላል ነው። የልጁ አድራሻው በደንብ መረጃውን ሰብስበን ጨርሰናል። ነፍጠኛው እናንተ እዚህ ጋር እንገባለን የሚለውን የእንድሪስን ሰው አምጡልኝ። እኔ ልወርድ ነው፣ ሰውን ጆይን ላደርግ ነው። ሚኪም ጻፍልኝ። ያንተን አልጻፍክልኝ። ሚኪ ይሄንን ነው ማንን ነው ሪሞቭ ያደረግከው? ሚኪ የሚል ሪሞቭ የተደረገ አይቻለሁ። ሚኪ አንተን ቁጥር ካለ በውስጥ ላክለት እና የቴሌግራም ግሩፕ የነሙኒት የምትሏቸውን ወሳኝ ሰው በቃ ብዙ ሰው አያስፈልግም። ጥያቄ ነበረ ግን ላኩለት ከመውጣት ሙኒትና ሳሌን አስገቧቸው። አንድ ጊዜ ሚኪ ትናንት ሶስተኛ ሰው ቴዳን አስገባው። በተራ ምን አልከኝ? ትናንት የሆነ ሰው ስልክ ደውሎ እንድሪስ ማሩ ከሰማኸው እዚያው ድንበር አካባቢ ያለ ልጅ ነኝ ብሎ ልጁ እስከ ዱባይ እስከ የመን ድረስ በጣም ትላልቅ ሰዎች አሉት እና ያለ ብር ምንም የምንፋታው ነገር አይደለም። ስለዚህ በዚህ ላይ ይሰቡበት ምናምን እያለ በዚያ ተስማምቷል። እንዴት ነው በብር ተስማምታችሁ ልትመጡ ነው? ዋላ ምንድን ነው አልገባኝ። ችግር የለውም። እኛ መረጃ ይኑር እንጂ በፈለገው ነገር እንሄዳለን። መረጃ ትክክለኛ መረጃ ልጅቷን የምናገኝበት ትክክለኛ ሎኬሽን ካገኘ ምንም ችግር የለም፣ እንወጣዋለን። እነዚህ ያኮነ ትችላላችሁ። በውስጥ መጨረሱ መልካም ነው። 4 ቀን ሙሉ ተለፈለፈ። እዚህ ምንም ጠብ የሚል ነገር የለም። እዚህ ላይ ውሃ ቢረግጡትም ቦጭ ነው ሰው ሁሉ እዚህ ላይ በቃ መሰዳደብ እኔ እየተባለ የሚፈልጉት ነገር ገንዘብ ስለሆነ እኮ ነው በውስጥ እንደራደር የተባለው። ለዛ እኮ ያ ነው። አንደኛ ቪዲዮም ተቀርጾ የመጣለት ለእንድሪስ ማሩ እቺ የሆነች ነገር ቀብድ ልትሆን ትችላለች ብዬ ስለጠረጠ በቃ ሚኪ እኔ ወርጃለሁ። አንተ እንትን በላቸው ነገራቸው። እሺ እኛ አብዲ ነገራቸው። እንድሪስ ና እባክህ በውስጥ እንድሪስ ና። እዚህ ላይ አወራን አላወራን ፋይዳ የለውም። እባካችሁ ተረጋጉ። በውስጥ ሞክሩት። ሰያው ውጣ አንተን በውስጥ ሞክሩት። በቃ ዝጋ ነው። ቤቱን መዝጋት አይጠበቅበትም። ችግር የለውም። በሌላ ስልክ አለ። በሌላ ስልክ ስላለው ሰያ መግባት ይችላል። እዛ ላይ ችግር የለም። ቀላል ነው። እዚያ ከሆነ በውስጥ ሞክሩ። እኛ ሌላ ወሬ እናወራለን። ያለውን ነገር እስከ 12 ሰዓት ዞሮ ያለውን ነገር ሪፖርት አድርጉ። ቴዳና መንዘው ሰላም ብያለሁኝ። እንዴት ናችሁ? ሰላም ናችሁ? አለን ኤፍሬም ሁላችሁ። አዎ እንትን ይሄ የሆነ እንትን ብጥብጥ ተደረገ። ምክንያቱም የልጅቷን ሕይወት ማትረፍ የሚቻለው አንድና አንድ የእኛ ወገኖች ምድር ላይ ባሉት ሰዎች ብቻ ነው። እዚህ ላይ የመጡ የተለያየ አይዲያ የራሴ ስም ግንባታ ምናምን የሚያደርጉ መስራት ከተፈለገ እኮ እኛ በጥቅሻ የምንግባባ ሰዎች አይደለ እንዴ? ለምንድን ነው የምንደነቋቆረው? የሚፈለገውን ነገር በውስጥ እዚህ ላይ ሚዲያ ላይ የማይነገሩ ነገሮች አሉ። አሁን ተከቦ እንደዚህ ይደረጋል። ከ4 ቀን በላይ እየተከታተልኩ ነው። ሰያ ስራውን እንጀራውን ትቶ እንትን እያደረገ ሰያ ምንድን ነው የምንሸልመው? የምንሰጠው ገንዘብ አለ እንዴ? ወይስ የሚያገኘው ቤኔፊት
ያምጣ፣ ያጎት ልጅ ያምጣ፣ እኛ እንፋታዋለን። ከዛ ውጭ አንፋታውም። ባይዘው ያጎት ልጅ ካላመጣ ቆይ ነፍጠኛው ሀይሚ የአባቷን ስልክ ተቀበልና ለእኔም በውስጥ አድርሰኝ። ከዛ የአባቷን ስልክ ልቀበል። እዛ እናገናኘዋለን። በእንትን በቴሌግራም ጻፍልኝ። ሰያ እሺ በቃ አሁን ሰያ አንተ ሲጀምር እዚህ ጊዜ ማጥፋት የለብህም። የአባቷን ስልክ አንተው በቃ ነገሩን ያንጨርሰው። ባይዘው ምንም ችግር የለውም። ለሄ ልጁ እኮ የኛ ነው። ሀይሚ ላላ ማን ይመች የሚባለው ችግር የለም። የኛ የሆነ ማን ነው ይመች ነው ሰያ አይደለም። አንተን ነው የአባቷን ቁጥር እንዳሰጥ ማንነት ሳይታወቅ አይ ችግር ስጠው። ለመንዜም ስጣቸውን የአባትየውን ቁጥር ስጣቸው። ምድር ላይ ያለውን ነገር እዛ ይጨርሱ፣ እዛው ይለቅ ሰየው። እዚህ ያለውን ነገር ደግሞ እናንተ በውስጥ ክሬት አድርጉና እንድሪስ ማኑን ፈልጋችሁ ያለውን ነገር ጨርሱ። ዋናው ምድር ላይ ነው። ምድር ላይ የአባቷን ስልክ ያምጣ። የኢሜጅ ቤተሰቦች ታወቁ፣ እንጨርሰዋለን። ጉዳይ አለቀ። ሀይሚ የጻፍኩልህን ይኸው በውስጥ በዚህ በእንትን ማለት ነው። የቴሌግራም የለኝም፣ ድሮ ነበር፣ አሁን የለኝም። የጻፍኩልህን እሺ ጀመል፣ እሺ ሶጣ እንትን አደርገዋለሁ። አባቷ ሁሉንም ያውቃል ይመስለኛል። እነዚህን አሁን ደላሎችን ምናምን ቀጠሮ በቃ ያውቃል። የአፋኝ ይሄ ማን ነው የይመችንም ያውቃል አባቷ። ይቺ በቃ የልጅቷንም ያውቃቸዋል። ስለዚህ ይመች ማለት ዋናው ሄደዋል እኮ መንዜው እየሰማ ነው። አላማጣ ድረስ እኮ ሄደዋል እኮ የልጅቷ አባት እኮ ዋናው ደላላ የየመኒውን ደላላ ቤተሰብ ለማግኘት አላማጣ ሄደዋል። አማርኛ አይችሉም ብለው ትግረኛ አስተርጓሚ ይዘው አላማጣ ድረስ ሄደው ቤተሰቦቹን ሁሉ አስጠይቋል። የሚገርም ነገር ከሸዋ ተነስቶ ማለት ነው። እስከዚህ ደረጃ ነው አባትየው የለፉት 2 ወር ሙሉ ማለት ነው። እኛ አንድ ነገር እኛ ይኸውልህ ይመች ላይ ለምን ትኩረት አደረግን? ይመችን ትኩረት ያደረግነው ለምን ነው? አድምጦ ይዝን ላይ አባታቸው ላይ ደውለን ስጠይቅ መጀመሪያ ሞት ያረዳኝ ይመች ነው አሉ። ከዛ በኋላ እንዴት ልመነው ተክለይ የሚባለው እንዴት ልመነው ስል ደውሎ አገናኘኝ አሉ ተክለይ ጋራ ድንበር ያለው ጋራ። ስለዚህ ልጅ ሙታለች። ተክለይ ማለት ከእናቴ ልጅ በላይ የምወደውና የማምነው ጓደኛዬ ነው። መወለድ ቋንቋ ነው፣ አብሮ መብላት ነው እንጂ ብሎ ተክለይ የሰጠውን ሙታለች የሚል ርዕስ እንዲቀበል አደረገኝ። ከዛም በኋላ ሌላ አለች የሚባል መረጃ ስሰማ አሁንም አለች እያሉ ነው። የተቀበረችበትን ወይንም ቪዲዮዋን ቀርጻችሁ ላኩልኝ ስል የቀበሯት አስቆራጮች አማርኛ አይችሉም፣ ስለዚህ አስተርጓሚ ፈልገህ ጠይቅ ሲሉኝ አለማጣ ሄጄ የቀበሯትን ሰዎች በአስተርጓሚ ጠይቃቸው ልጅቷ አልሞተችም፣ ድርድር ነው የምንፈልገው ነገር አለን፣ እንደራደራለን ብለው ካለማጣ ተመለስኩኝ አለ። ካለማጣ ተመልሼ ተክለይን መልሼ ደውዬ ስጠይቀው ሙታሌ ነው በገብርኤል ብዬ እየማልኩላ አታምንም እንዴ? ቅዱስ ሚካኤልን ብዬ ምን ያለሁኝ ሙታለች ልጅቱ ብሎ ዘጋኛል። አባቷ ተክላይ የሚባለው ይመችም እመነው ተናቴ በላይ ነው እመነው አለኝ። እኛ ግን ሳናምን ውስጡን አልሞተችም የሚል መረጃ አንዳንድ ስለሚመጣልን ውስጡን በጸሎትም በሁሉም እየታገልን ነበር አሉ አባትዮ። አባት ባሏና ወንድሟ ደግሞ እነሱ ብቻ ስለሆነ ያሉኝ ሂደው ሰው ጋር ተራብሸው እንዳይገደሉብኝ ወይም ደግሞ እንዳይታሰሩ ብዬ በቤተ ክርስቲያን አስገዛኋቸው። በቃ እኔ በምችለው እሞክራለሁ። እናንተ አባትዮም ለልጁ ላለው ልጅ መኖር አለብህ፣ ልጄም አንተ እሷን አጥቼ አንተ ማጣት የለብኝም መኖር አለባችሁ ብዬ በቤተ ክርስቲያን አስገዝቼ እንዳይናገሩ እጅና አፋቸውን አድበው እንዲቀመጡ ያደረግኳቸው እኔ ነኝ አሉ አባትዮ። እና አሁንም እናንተ ይህን ታደረጋችሁ አደራ የልጃችንን እውነተኛውን አውቀን እርማችንን እናፍስ፣ ታለችም በህይወት እውነትም የለች ከሆነ ደግሞ የለች የሚለውን ከህዝብ እንስማ ብሎ አባታቸው ተናግረው፣ ሁለተኛ ወደ ይመች ቤተሰቦች ቄስ ልከዋል፣ ሽማግሌም ልክ ያለው ብለዋል። ወደ ይመች ራሳ የይመችት አንዲቷ ያለችው ሸዋሮቢት ወሎ ሰፈር አካባቢ ነው ብለዋል።
እኛ ቤተሰቦቹን ስለሆነ ቄስና የሀገር ሽማግሌ ልክ ያለው ብለዋል። ምን መልስ እንደመጣ ግን ገና አልሰሙም። ስለዚህ ዋናው ተክሌ ከሆነ አገታት ተክሌና ይመች ጓደኛ ስለሆኑ ልጅቱ የምትወጣው በይመች ነው የሚል ድምዳሜ ደምድመን ይመች ላይ እርምጃ መውሰድ አለበት ቤተሰቦችም ላይ ይሁን ብለን ማታ ዘግተን ስንወጣ ይመችን ሽፋን ለመስጠት ይሁን ምን ይሁን ሳናውቀው ሌሎቹ እንደሰማው ሌላ አጀንዳ ይዘው ቤት ገቡ። ያንን ውሳኔያችንን ከሰማ በኋላ ይመች ደውሎ አሳልፋችሁ አትስጡኝ፣ እኔ ቦታው ድረስ ሂጄ መሞትና መኖሯን ታለች ተሞተችም ያን ለብሳ የነበረውን አይቼ በቪዲዮም ሆነ በላይቭ ገብቼ እውነቱን ለህዝብ ላሳይ ብሎ አውርተን ነው ማታ የተለያየ ነው። ግን እነዚህ እኔ አዘብዛቢዎቹ ምን እንደው አላውቅም። ምን ፈልገው ይሁን ይመችን ለመሸፈን ይሁን ምን እንደሆን አናውቅም። ወጥተው ሌላ ነገር አመጡ። ሰያ ጉዳዩን ኦልሞስት ወደ 80% መሰለ። አሁን ይሄ ወንድማችን እንድሪስም እንግዲህ ሌሎች ቪዲዮዎችም አይቻለሁ። እውነት ለመናገር ገብቼ ቼክ እያደረኩት ነበር እና ለሌሎችም በዚህ ጉዳይ የሚሰራ ከሆነ ቪዲዮ አለኝ ብሏል። የልጅቷ በህይወት መኖር ባይዘው እሱ ያስጠይቀዋል። ቪዲዮ ደርሶኛል በህይወት ብሏል። ይሄን ቪዲዮ ለህዝብ ተደራሽ እንዲሆን ማድረግ መቻላል። ከዚህ በኋላ አደባባይ ሆነ የተናገረው አሁን እንድሪስ ማሩ ከኛ በልጦ የተገኘበት እኔ የምማምለት ከኛ በልጧል። ጥሩ ነው። ከኛ በልጦ ተገኝቷል። እኛ ይህን ሁሉ ትግል ያደረግነው በሶስተኛ ወገን አለች ያለች ተብሏል በሚል ነው። በሶስተኛ ወገን እሱ ግን በየሷን ቪዲዮ በአይኑ አይቶ ከሆነ እውነትም እኛ ከሱ ጎን ነን። የምትልቅበት መንገድ አብረን በሱም ቤት ሆነ በማንም ቤት ይሆን፣ ምክንያቱም እውነታውን በአይናችን አየን ማለት ነው። የእሷን ቪዲዮ አሁን በሶስተኛው ልብ ነው ይኸውልህ፣ ልቤ ጥርጣሬ ያድርበታል። ለምን አታውቀው? እንድሪስ ለምንድን ነው ቪዲዮ መልቀቅ ያልፈለገው? አንድ ጊዜ የልጅቱ ቪዲዮ አይደለም ያየው። እኔ እዚያው ነበር ቁጭ ብዬ ስከታተል የነበረው። ይሄ የራያው ልጅ ደላላው የሚኖርበትን አካባቢና ዋሻ ሰፈሩን የልጅቱ ትኖርበታለች የተባለውን ቦታ ቪዲዮ ቀርጾ ልከውልኛል የሚል እንጂ ያራውን ቅድም እኮ የእሱ ጓደኛ ገብቶ እንድሪስ ውሃ ስትቀዳ የሚያሳይ ቪዲዮ አለ ብሏል እኮ አለ። ይሄማ ከሆነ እንድሪስ ስችን ቪዲዮ ያየበትን ነገር ይዋጣል። ግን እኔ ስማት ምንድነው የልጅቱን ቦታ ነበረ። እንደዚያ ከሆነ ጓደኛው መጥቶ ያለው ግን ቅድም እንድሪስ ልጅቱ ውሃ ስትቀዳ ቪዲዮ ቀርጸዋት ቪዲዮ አለ ነው አላ ያሉት ብሏል። ይሄ ማለት እንድሪስ ከኛ በበለጠ መልኩ ርቆ ሂዷል። ከጎኑ ሆነን ልጅቱ የምትወጣ ለዝም ለይመችም ቪዲዮውን ይሄው ቪዲዮ ማን መኖሯን አረጋግጥ፣ አግተዋት መሆኗን አረጋግጥ ብለን ይበልጥ ይመች ላይ እርምጃ ለመውሰድ ይመቸናል። በጣም በሶስተኛ ወገን ይመች ላይ እርምጃ ከመውሰድ ይልቅ ቪዲዮዋን አይተን ይመች ላይ ቪዲዮዋንም አሳይተ ነው ይመች ላይ እርምጃ ለመውሰድ ራሱ ምንም የማያቅማማና ዛሬ ነገ የማያስብ እርምጃ እንድንወስድበት እንችላለን። እኛ አሁን በይመች ላይም አንድ እርምጃ ለመውሰድ እንኳ ያልቻልነው በሶስተኛ ወገን ስለሆነ ኦልሞስት አሁን እቺ አይቻታለሁ ያለችውንም ላይ በእሷ እንድትልን ሁለተኛ ወገን እንኳ እንድትናገረን እየፈለግናት ነው። ሀይቅናት ቦረናት እያሉን ነው። ከዚህ ሁሉ ነገሩ የተቆረጠው እንድሪስ ማሩ ውሃ ስትቀዳ ቪዲዮ አይቻለሁ ካለ ነገሩ አብቅቷል። ቪዲዮውን ለይመች ይኸው ቪዲዮ አለች አልሞተችም፣ ውሸትህን ነው አባቷ ሞታለች አልከው። ቅድም እኮ በአንድ ቤት ሲናገር ተብሎ እርምጃ ይወሰድበታል ማለት ነው። የቅድም የተናገረውን ታውቀዋለህ ሰያ? ቅድም በቤት የተናገረው ልጅ ይሄንን መረጃ የነገረን እንድሪስ አሁን ቅድም ይሄ ገብቶ የእንድሪስ ጓደኛ ነው ብሎ ነው እንግዲህ ያ እሳሁን የተናገረው እያደረገ እሱን ነው እንደዚህ ብሏል ብሎ አሁን እንድሪስ ይሄን ማለቱን ቪዲዮ እስኪ ያምጡልን። እንድሪስ ይሄን ማለቱ የልጅቷን በቪዲዮ አይቻል ያለበትን እንድሪስ መረጃ ያላችሁ አቡፋን ነው። እኔ ደግሞ የሰማሁት ልጅቱ ያለችበት ቤት ፎቶ አለኝ ላሳያችሁ እያልኩ ነው ሲል ሰምቻለሁ። ከታችኝ ግን ነገሩን ሚዲያ ላይ አውጥቶ ብትንትን ካደረግነው
ሚስጥር የሰጡን ልጆችም ጉዳት ይደርስባቸዋል። ልጅቱም እንዳትገኝ ነው የሚሆነው። ሚስጥር እያወጣን እዚህ ጋር ተረጨን። ሰማውቴን ነው ጉሩብ አስረናል። በጉሩቡ ይምጣ። ቅድም ገብቶ የተናገረው ልጅ እንግዲህ በ15,000 እነ ብሬክስ ባሉበት ነው። ሰምታችሁታል አይደል? ሰያ በቃ አሁን ጻፍልኝ ፕሊስ። ሰያ የልጅቷን የሀናን የአባቷን ስልክ ጻፍልኝ። ሌላ እሷን ነው ሰያ ላስቸግረው እንደማለት ነው። አቤት። እሺ አሁን እንደተባለው ሀይሚ ይኸውልህ፣ ሀይሚ መሆን ያለበት ጉሩብ ተብሏል። በውስጥ በጉሩብ ቪዲዮም ኖረ ፎቶም ኖረ የልጅቱም ኖረ አልኖረም እሱን ውስጥ ማውራት ይቻላል። በውስጥ ከሆነ እንድሪስም እንደሚለው ከሆነ አወጣለሁ ነው ያለው። ገባ? እሱ እንድሪስ የጠላው ሚዲያ ላይ አውጥቶ በሚያሳይ ሰዓት ለእንድሪስ አሁን ልጅቷ በህይወት እርጋጤ ወንድማለ ልጅቷ በህይወት በህይወት መኖሯን ቆይ ሀይሚ ቆይ በህይወት መኖሯን ግን አታስታውሰው ችግር እርገጤ በህይወት መኖሯን ማሳየት አደጋ ያመጣል ምናምን። እንደዚህ አይነት ቀልድ ማቆም ነው የሚሻለው። በህይወት መኖሯን ለህዝቡ፣ ለቤተሰቦቿ፣ ለሁሉም እረፍት ነው። አንድ ሰው እዚያ ይታወቅበታል እንደዚህ የሚባል ነገር አለ እንዴ? በህይወት መኖሯን አንድ ሰው ብቻ እንድሪስ ብቻ ይዞ ሊቀመጥ አይችልም። እንደዚህ አይነት ይሄማ ራስን ማሸሽ ነው። እዚያ የሚባል ነገር የለም። በቪዲዮ መውጣቱ ለልጅቷ ላይፏን ሊቀጥል ጋራንቲ ነው። ኤግዛክትሊ። አንደኛ ቤተሰቦች አሏቸው እነዚህ ልጆች፣ ህዝብ እየተከታተለ ነው። ምንም ሊያደርጋት አይችልም በህይወት ካለች። ስለዚህ በህይወት መኖሯን የሚያሳይ ቪዲዮ ካለው ኤግዛክትሊ ማውጣት ግዴታ ነው እንጂ በውስጥ ምናምን ምንድን ነው በውስጥ ኦኬ፣ በውስጥም ተብሎ ይኸው ሲፈለግ እኮ አይገኝም። የተግባር ሰው ከሆነ ትናንት ጀምሮ ቪዲዮ አለ ካለ በውስጥ ካለ ደቂቃ አይፈጅብህም በውስጥ ለመስራት። ነገር ግን አለ እያሉ ጌም ጨዋታ ነው የተጀመረ የያዘው ልጁ። አሁን ይሄን ረግጦ መሄድ አይዲካ ጊዜው ይመስለኛል። ረግጦ ወንድም አለ ይኸውልህ፣ ቴዲ አይደለም ቴዲ፣ ቆይማ እንዴ ይኸውልህ፣ አሁን እኮ እንድሪስ የፈራው የሚመስለኝ ይህን ቪዲዮ የሰጡት ልጆች ወንዶች ናቸው። እኔ ራሱ ማውራት የሌለብኝ ለወራ ነው። እዛ ጋር ያሉ ሰዎች ናቸው የሰጡኝ እያለ ነው ያለው። እዚህ ቲክታክ ላይ ደግሞ እነሱን የሚከታተል እኛን የሚከታተል ብዙ አለ። ከዚያም ከዚህም ያን ቪዲዮ አውጥቼ እዚህ እንደዚህ ነው በምል ሰዓት ያን መረጃ የሰጡ ሰዎች እዛ ጋር ጉዳይ ረገጤ ኦልሞስት መረጃውን አወጣው ማለት እኮ ነው። ይህንን መረጃ ሰጡኝ እዛ ያሉት ሰዎች ናቸው ካለ ስማቸውን መጥራት እንጂ የቀረው ተናገረው ምን ይጠብቃል? እየሰሙ ነው። በጣም ከባድ ነው። ብቻ እንግዲህ ዞሮ በውስጥ ያለውን ነገር እንዲያልከው በውስጥ አሁን ይኸውልህ ችግር የለውም። አሁን እኛ ግሩፕ አስረናል፣ ይምጣ ችግር የለውም። ስለዚህ ምንም ችግር የለውም። በግሩፕ በውስጥ ከሆነ በውስጥ የሚፈታ ካለ በውስጥ የሚባለው እንግዲህ የሚፈልጉ ካለ ሶሻል ሚዲያ ላይ ማውራት ስላልፈለግኩ ነው ይሄንን ነገር ይፈልጋሉ የሚባል ከሆነ የሚፈልጉትን ችግር የለውም ይምጡ። ግሩፕ አስረናል አሉ እየጠበቅን ነው። እስካሁንም አልገባም። ስለዚህ ከአሁን መጀመሪያ እዛ እነሱ ልጆቹ እዛ ላሉት ሰው የደህንነት ከተባለ እዛ ያሉ ሰዎች ናቸው የቀረጹ የላኩልኝ። ስለዚህ ለእነሱ ብዬ ነው ካለት እሱ አውጥቷቸዋል ማለት ነው። ምንድን ነው የሚደብቅላቸው? ኦልሬዲ እየሰሙ ነው። ስማቸውን ከመግለጥ ከሌ ናቸው የላኩልኝ ከማለት ውጭ እኮ እዛ ያሉ ልጆች እንደላኩለት እየተናገረ አይደለም። ተናገረው ምን ፋይዳ አለ? ስለዚህ ይሄ እንደኔ እንቆቅልሽ ጨዋታ አያስፈልግም። በውስጥ ነው ከተባለ ይምጣ። ብዙ ጊዜ በውስጥ የሚባለው የሆነ እነሱ በውስጥ አውሩ እንደዚህ እንፈልጋለን እንደዚህ ያደርጉ ብለውት ከሆነ ይኸው በውስጥ የጠበቅነው ነው። ይምጣና የጠየቁት ገንዘብ ካለ ይጠይቁ። ሰየው ጥያቄ ነበረኝ። ይመች አሁን መንገድ ላይ ነው እየሄደ ነው ወደ ልጅቱ። ይመች እንግዲህ ማታ ደውሎ እሄዳለሁ ብሏል። መቼ? ሌሊት ንጋት ላይ ተላይብ እንደወጣው ይሄ የመሸሻ ማመለጫ እንዳይሆን ይመች። ቆይ ሳያ አንድ ጥያቄ። ቆይ አብዲ ይቅርታሽ፣ የይመች ቤተሰቦች ራሳ ናቸው ያሉት? አዎ ራሳ ናቸው። አሁን ይሄ ተዘጋጅቷል። እናንተም ትተባበራላችሁ። ያለውን የቤተሰቦቿን የእሷን የአባቷን ቁጥርን ሰጥና ያለውን ነገር ሸዋሮቢት ነው ያለችው፣ ወሎ ሰፈር ሸዋሮቢት ነው ያለችው፣ ወሎ ሰፈር እህቱ ቤተሰቦቹ ራሳ ነው ያሉት። ያለው ነገር ተጣርቷል። ይሄ ይመች ማለት ነው። አሁን ይሄ ነገር እርምጃ እንዲወሰድ አንደኛ ማምለጫ እንዳይሆን የሰማ ነው። አገር ገብቶ በባህር ገብቶ ቤተሰቦቹን ሊያሸሽ ሁሉ ይችላል። የማዘናባካቸው አንድ ጊዜ ጊፍት የምሰጡት ሰው ጊፍት አትስጡ።
ምክንያቱም እኛ ዝላ ሀቅ ስንታገል አበባ ሊለቅሙ ነው ተባለ። እኛ የምናድረው ሰርተን ነው የምናድረው። በጊፍት ተጠርተን አናውቅም። እዚህ ቤት ጊፍት የምሰጡ ጊፍት እንዳትሰጡ እባካችሁ፣ አንፈልግም። ፎሎ ፈልጎ ይላል አንዱ፣ ገንዘብ ፈልጓል ይላል። እኛ አንድ የምንፈልገው የለንም። የራሳችንን ስራ ቁመና የወዘብ ይገባል። ለሚሉት መልስ መስጠት ከጀመርክ በጣም እንትን ትላለህ፣ ጊዜ ትፈጃለህ። አይ ማለት ልንገርህ፣ ሰው አእምሮ ይሄንን ነው የሚያስበው። ትንንሽ አእምሮ ያለው ይሄ ስለሆነ መናገር ስላለብኝ የልጅቷን ሀቅ ብቻ እንዲወጣ ለዚህን ያክል ቀን በመቀመጥ ብቻ ይሄ ትልቁ ስራ ነው። ስለዚህ ምንም ችግሩ እኮ የኢትዮጵያ ሕዝብ አትስጡ ሲባል አታድርጉ ሲባል አድርጉ የተባለ መምሰሉ እኮ ነው። ምን መሰለህ ሰያው፣ በነገራችን ላይ አንድ ነገር ልንገርህ። እነዚህ አበባ የሚልኩት አስገባን። አንደኛ ይኸው ቲክታክ የምንጠቀም ልጆች አብዛኛው እንደዚህ ተደማጭ ያላችሁ ፎሎወርስ ያላችሁ ልጆች የምታውቁትን ሰው ካልሆነ በስተቀር የማታውቁትን ሰው አታስተናግዱ። ትናንት አጋጣሚ ጆከር ቤቱን ከፍቶ ነበር። የሚገርምህ የሆነች ልጅ ትግባ ተባልን፣ አስገባናት። ስትገባ ያንን መንገድ የምታውቀው ልጅ ነች። እነ ተክላይን ጥንቅቅ አድርጋ ታውቃቸዋለች። ከነ ወንድሙ መንገድ ላይ ምን እንደሚሰሩ ምን እንደሚያደርጉ የወልዲያ ልጆች ሁሉ ሳይቀሩ ሴት 4 ሴቶችን የማውቃቸዋሉ። ወደ ወልዲያ አካባቢ የሰሜን ወሎ ልጆች ታፍነው እዚያ ቦታ ላይ ተቀምጠው የቤተሰብ ቁጥር ሁሉ ሰታኝ፣ አጋጣሚ ቁጥሬ ውሃ ምናምን ሆነብኝ ምናምን አለች እና የቤተሰቦቿ ቁጥር ጠፋብኝ። እንደዚህ ታፍነው ያሉ ሴቶች ብዙ የማውቃቸዋሉ ብላ ትክክለኛ ኢንፎርሜሽን የተናገረች ልጅ አለች። እኛ ምንድነው የምናደርገው? አሁን ገስት ላይ የተንጠለጠለ ብዙ ሰው አለ። ምንም የምናውቀው ኢንፎርሜሽን የለንም። ግን ከውጭ ነው ገስት ልከው ስለ እነዚህ ልጆች ኢንፎርሜሽን መናገር የሚፈልጉ የውስጣቸው ማውራት የሚፈልጉ በጣም ብዙ ሰዎች አሉ፣ እድሉን ያላገኙ። ተክላይ ማን ነው? ይመች ማን ነው? እያንዳንዱን ነገር የሚያውቁ ሰው የማያውቃቸው ልጆች ስላሉ ነው አበባ የሚልኩልህ እንጂ ሌላ ነገር አለ። አይሚን አስገባው አብዲ። ታዲያ እነዚያን ሰዎች ማግኘት የሚቻለው እንዴት ነው? የሚገርም አሁን እኛ ገስት ላይ ልከው እንደዚህ አሁን እንትን ገስት ይልካሉ። አያውቃቸውም፣ ሰው ያስገባቸው። ግን በጣም ብዙ ኢንፎርሜሽን እያንዳንዱን የሚያውቁ በጣም ብዙ ሴቶች አሉ። እድል ግን ስለማያገኙ ማውራት አልቻሉም። ውስጣቸው እየተንገበገበ ዝም ብሎ እንትን ይላሉ። እንደ ቀልድ አስገባናት ትናንትና ጆከር ቤት። እንዴት ተክላይ ማን ነው ብላ እኮ ስለ ተክላይ ስለ ወልዲያ ሴቶች አዳዲስ ኢንፎርሜሽን ሁሉ ነው የነገረችን ያች ልጅ። ውሸቷን መስሎን ነበረ። ወይ አሁን የምትለው አንተ መረጃ ያላቸውን በሙሉ በተራ ያስገባቸውና ወይ እያንዳንዱ ሚስማ ነው የምትለው ወይስ? እንደዚህ አይደለም። አበባ የሚልኩት ለማውራት የሚፈልጉ ልጆች እንጂ አንተን ለመጥቀም አይደለም ለማለት ፈልግ ቸው አበባ አሁን እንዲያው አበባን አጀንዳ አበባ ሰጠ ጊፍት ተሰጠ ተብሎ አጀንዳ የሚያደርግ ሰው ራሱ እኮ ደንቆሮ ነው ወይ ራሱ ፍላጎት ያለው ለማለት ፈልጌ ነው። እና ዞሮ ያለውን ነገር መስራት አለበት። አብሶ የሸዋ አካባቢ በጣም የሚገርም ነገር እኔ የ3 ዓመት ሙሉ ለቤተሰብ ብር ያላኩ ሴቶች